መጀመሪያ ከሃይማኖት ከምንላቸው የተለያዩ አሉን ከምንላቸው ስማችን ዳም ሃይማኖት ያለው ሰው ምን ይሆናል? ድርብ ከሰውነቱ ድርብ ኃላፊነት አለበት። ጠላትን የመውደድ መገለጫችን ማንነታችን ብለን ከምንላቸው ነገሮች ከሁሉም ይበልጣው። እንደምናላችሁ ውድ የዋንሶል ቤተሰቦች ከአምላክ የሆነው ሰላምና በረከት በያላችሁበት እንደርሳችሁ እመኛለሁ። ቤተሰቦቼ የዋንሶል ቻናላችን እኛ የሰው ልጆች በማንነታችን ማለት የሰውነታችን ቅርጽ የሆኑትን የአእምሮ፣ የመንፈስ፣ የአካል፣ የስሜት የህይወታችንን የተለያዩ ግንኙነቶችን መስተጋብሮቻችን ላይ የሚሰራው ይህ የዋንሶል ቻናላችን ትልቁ ዓላማው ሰውነትን መስበክ፣ ሰውነትን ከፍ ማድረግ ነው። አንዲት ነፍስን መጠበቅ፣ አንዲት ነፍስን ማክበር፣ አንዲት ነፍስን መስበክ ነው። ስለዚህ ለዛሬ ያስኮላችሁ ሐሳቤ ክብር ለሰውነት የተሰኘ ነው። ክብር ለሰውነት። መጀመሪያ ከሃይማኖት ከምንላቸው የተለያዩ አሉን ከምንላቸው ስማችን መገለጫችን ማንነታችን ብለን ከምንላቸው ነገሮች ከሁሉም ይበልጣው። ከሁሉ እኛ ሲጀምር ነዛ አሉ ምናምን ለማለት ራሱ መጀመሪያ ማንን ሰው ነው። የሰው ልጅ የተፈጠረው ሰው ሆኖ ነው። ኦኬ። ስለዚህ እንደተፈጠረው ሰው እንደሆነ ነው እንድንኖር የመጀመሪያው ነገር ከሃይማኖት የትኛውም አሉን ከምንላቸው ነገሮች ሰውነት ይበልጣል። ቅድሚያ ለሰውነት ልንሰጥ ይገባል። እንደገና ደግሞ አሁን ሃይማኖት አለን የተለያየ ነገር ሰዎች አለን ብለን የምንይዛቸው ቤተሰብ የተለያየ የምንይዛቸው ነገሮች አሉ። ስለዚህ ዋና ጥቅምና ሃይማኖት ነው። ሃይማኖትን ይዘናል። ሃይማኖታችን ለኛ የምድራዊ መጓጓዣችን ወይም ደግሞ የምድራዊ ነገር ብቻ አድርገን የምንቀርበት ሳይሆን ሰማያዊ ቤት የምንሰራበት ነው። ስለዚህ በምድር ሰርተን የሆነ ነገር ወይ ገንዘብ ወይ የተለያየ ነገር ወይም ማማር፣ መዋብ፣ ቤት መስራት፣ ንብረት፣ ሀብት ሊሆን ይችላል። በሰማያዊ ቤታችን ግን ወይም ደግሞ በሃይማኖታችን ግን ሰማያዊ ቤት ለመስራት ነው። ስለዚህ በምግባር ለማፍራት ነው። ይህ ሃይማኖታችን ለሰማይም ለምድርም መልካም የሆነ ነገር መዓዛ የሚሰጥህን ይህ ሃይማኖትን ከሰውነት አይበልጥም። ወይም ደግሞ ዳም ሃይማኖት ያለው ሰው ምን ይሆናል? ድርብ ከሰውነቱ ድርብ ኃላፊነት አለበት። ጠላትን የመውደድ ጠላትን የማፍቀር ድርብ ኃላፊነት ነው ያለበት። ስለዚህ ሃይማኖት አለኝ ስለኔ እንደ አንድ ሰው ነኝ። ሰውነቴ ብዙ ነገሮች ይጠበቁበታል። ሃይማኖት ደግሞ ሲኖረኝ ሞር ነው የሚጠበቅብኝ። ስለዚህ ሰውነቴ ይበልጥ የሚያድግበት መራራት፣ ማዘን፣ መጸለይ፣ ማዘን፣ አለመፍረድ፣ ማስተዋል ብዙ ነገሮች ይጠበቅብናል። ሃይማኖት ስለሆነ እንደውም ሰውነታችን ከፍ ነው የሚለው። እንደዛ ካልሆነ ሃይማኖታችን ሰዎችን ለመጠበቅ፣ ለሰው ለመራራት፣ ለሰው ለማዘን ለዛ ማይጋብዝ ከሆነ ያ የሰይጣን ወይም የጠላታችን የዲያብሎስ መንገድ የሰይጣን የዲያብሎስ መንገድ የዲያብሎስ ሃይማኖት አምልኮ ነው ሊሆን የሚችለው። ስለዚህ ሃይማኖት አለን የምንል ሰዎች ሁሉ በመጀመሪያ ልናውቅ የሚገባው እኛ ሰውነት ሲጀመር ሃይማኖት ነው ያለው። ስለዚህ ሰውነታችን በጣም ከፍ ብሎ የሚታይበት ነው እንጂ ሃይማኖት ሰውነታችንን አሳንሶን ከአውሬ አንሰን እያደንን የምንበላ ከአውሬ የባስን ደም የምናፈስና የምንገድል እንድንሆን አይደለም። ስለዚህ ሁላችንም የሰው ልጆች ልንነቃ ይገባል። ሰው መሆን አለብን። ሃይማኖት ደግሞ አለን የምንል ሰዎች ሃይማኖታችን ሰውነታችንን እንድናከብር ከፍ የሚያደርገን ማማ ሰው ልጆች ሁሉ እንድናፈቅር እንድንወድ የሚያደርገን መሳሪያችን እንድንስብ እንድናፈቅር ሰዎችን እንድንወድ የሚያደርገን ትልቅ መሳሪያችን ነው እንጂ ይቅርታን፣ ፍቅርን፣ ትህትና የምናሳይበት መሳሪያ እንጂ ከሰውነት የምናንስበትና የምንከፋፈልበት፣ የምንለያይበት፣ የምንጠላበት፣ የምንገድልበት አውሬ ከአውሬ የባስን የምንሆንበት አይደለም። ስለዚህ ክብር ለሰውነታችን ይገባል። እያንዳንዳችን የሰው ልጆች ቀድመን ሰው እንሆን። ስለዚህ ነገር ከማውራታችን በፊት አለን ከምንላቸው ነገሮች ሁሉ የቀደመው ሰውነታችን ነው። ስለዚህ ብቻችን እንደመጣን ብቻችን እንሄዳለን ማለት ሰው ነን። ሰውነታችን ነው የመጣችው። ስለዚህ አለ የምንላቸው ነገሮች ሁሉ የሚቀሩ ናቸውና ቅድሚያ ለሰውነት ሃይማኖት ደግሞ ያለን ሰዎች ድርብ ኃላፊነት አለብን ሰውነታችን ላይ።